ሞራል እየሰጣችሁልን ሶስት ዙሮች ያህል ብቻ ይቀራቸዋል። ክቡራትና ክቡራን ይህ ታላቁ የካናዳ ሞኒትሪያል 2026 ለሚከናወነው የዓለም ብስክሌት ሻምፒዮና ፍጻሜ ላይ እንገኛለን። ሶስት ዙር ውጤት ይቀየራል። ማን አሸናፊ ይሆናል? እስከ መጨረሻው ሰኮንድ ድረስ እንጠብቃለን። ፍጻሜውን ያገኘው በሴቶች ብስክሌተኞቻችን አንደኛዋ ቤተልሔም ዳንኤል ከትራንስ ኢትዮጵያ፣ እንዲሁም እየሩ ሀፍቱ ከቲም አማኒ፣ ጽጌ ካሳይ ከቲም ይጠበቃል፣ ያጓጓል። እጅግ በጣም ተጠባቂው በዓለም መድረክ ከፍ ብለው ራሳቸውን የሚያስተዋውቁበት ተወዳጁ እጅግ በጣም ከፍተኛ ፉክክር የታየበት የወንዶች ብስክሌተኞች የመጨረሻው ወደ መዳረሻው እንዲሁም ደግሞ ወደ አራተኛው ዙር እየገቡ ይገኛሉ። ክቡራትና ክቡራን እስኪ ሞራል ስጧቸው። አሁን ውጤት በዚህ ሰዓት የሚቀየርበት ጉልበት ትንፋሽ ወጥ አድርገው ለድል የሚገሰግሱበት ውጤት የሚቀይሩበት ዙር ላይ እንገኛለን።
የኢትዮጵያ ብስክሌት ፌዴሬሽን ከጆርታ ኢቨንት ጋር በጋራ በመሆን ነው። እስኪ ለተወዳዳሪዎቻችን ወደ መዳረሻ ስፍራቸው ሲደርሱ እንደት ያለና የደመቀ ሞራል የደመቀ ጭብጨባ ከእናንተ ያስፈልጋል። ክብራትና ክብራን ሞራል እየሰጣችሁ ቆይታ እንድታደርጉልን እንጋብዛለን። ክቡራትና ክቡራን የወንድ ብስክሌተኞቻችን 4 ዙር ያህል ይቀራቸዋል። ይህ ማለት ደግሞ የመጨረሻው ውጤት የሚቀየርበት ፍጻሜ ሰዓት ላይ ደርሰዋል። የካናዳ ሞኒተሪያል ትኬት የሚቆረጥበት እርግጠኛ ሆነው በዓለም መድረክ ጎልተው የሚታዩበት አቅማቸውን ለዓለም የሚያሳዩበት የዓለም የብስክሌት ሻምፒዮን ውድድር የሚሳተፉበት የመጨረሻዎቹ ምዕራፍ ላይ ይገኛሉ። ክቡራትና ክቡራን ይህንን ልዩ የዓለም ሻምፒዮና ማጣሪያ ውድድር በልዩ ድምቀት ያዘጋጀው ታላቁ ቤተ መንግስት ዙሩን የሚያደርገውን ታላቁን የካናዳ ሞኒተሪያል 2026 የብስክሌት ሻምፒዮና ተወዳዳሪዎች የሚለዩበት አስጨራሽ ላብና ልባቸውን አገናኝተው ለድል የሚገሰግሱበት የመጨረሻው ምዕራፍ ላይ ይገኛሉ። ክቡራትና ክቡራን አሁንም አብራችሁን ቆዩ። ለተወዳዳሪዎቻችን ሞራል ስጡ። የመጨረሻው በወንዶቹ ወደ ካናዳ ሞኒተሪያል የሚያቀናው በዓለም መድረክ ራሱን ከፍ አድርጎ የሚያሳየው ተወዳዳሪ ማን ይሆናል? ካፍታ ቆይታዎች በኋላ ይታወቃል። መልካም ቆይታ ይሆንላችሁ። ራሳቸውን የሚያስተዋውቁበት ተወዳጁ እጅግ በጣም ከፍተኛ ፉክክር የታየበት የወንዶች ብስክሌተኞች የመጨረሻው አሸናፊ አድርገውታል። ወደ ካናዳ ሞኒተሪያል 2026 የዓለም የብስክሌት ሻምፒዮና ውድድር ጉዞአቸውን በግልጽ ያሳወቁ በማሸነፍ ጀግንነታቸውንና ውጤታቸውን ያረጋገጡ ላብና ደማቸውን አቀዳጅተው በውጤት የደመደሙ ብስክሌተኞች ወደ መጨረሻው ቦታ ገብተዋል። እጅግ በጣም ያጓጓል፣ ያስደስታል። ዋው 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 ዋው! በካናዳ 2026 የዓለም የብስክሌት ሻምፒዮና የሚያቀኑ የኢትዮጵያ ጀግኖች ብስክሌተኞች የተለዩበት እጅግ እልህ አስጨራሹ የፍጻሜ ውድድር
አሸናፊዎች ስም ዝርዝራቸው ሲደርሰን እንገልጻለን። የሚሸለሙበት የሜዳሊያ ሽልማት፣ የሰርተፊኬት ልዩ ስነ ስርዓት ይኖረናል። ከኛ ጋር አብራችሁ ቆይታ እንድታደርጉ አሁንም በአክብሮት እንጋብዛለን። የኢትዮጵያ ብስክሌት ፌዴሬሽን ከጆርካ ኢቨንት ጋር በመሆን ይህንን ታላቅ ልዩ የፍጻሜ ውድድር እያከናወነ ይገኛል። አሁንም ታዲያ ለአሸናፊዎች የሜዳሊያ እንዲሁም ደግሞ የሰርተፊኬት አሰጣጥ ስነ ስርዓትንም እናከናውናለን። እዚሁ መድረኩ አካባቢ ከኛ ጋር ሆናችሁ ይህንን ልዩ ፕሮግራም እስከ መጨረሻ አብራችሁን እንድትታደሙ በአክብሮት እንጋብዛለን። በሴቶች ከ1 እስከ 3 ይወጡ ተለይተዋል። የወንዶች ብስክሌተኞችም ደግሞ ተለይተዋል። ስም ዝርዝራቸው ሲደርስን እዚህ የክብር ስፍራ ላይ ወጥተው የሜዳሊያ ሽልማት የሚበረከትላቸው ይሆናል። እንዲሁም ደግሞ ከዚሁ ጋር ተያይዞ ለረጅም ዓመታት በተወዳዳሪነት በብሔራዊ ቡድን አባልነት በአሰልጣኝነት ለኢትዮጵያ ብስክሌት ስፖርት ጉልህ አስተዋጽኦ ያበረከቱ ለቀጣዩ ትውልድ ስፖርቱን ለማስተላለፍ ሳይሰለቹ በጽናት የሰሩ አርያ የሆኑ የእውቅና ሰርተፊኬት የሚሰጠው አንድ ሰው አለ። እሱንም ደግሞ አብረን ሜዳሊያውን ስንሰጥ የምናከናውነው ፕሮግራም ይሆናል። ክቡራትና ክቡራን የ2026 የካናዳ ሞኒቴሪያል የዓለም የብስክሌት ሻምፒዮና ውድድር ተሳታፊዎችን የሚለይበት የመጨረሻው ውድድር በወንዶች ፍጻሜውን አግኝቷል። የወርቅ ሜዳሊያ፣ የወርቅ የነሐስና የብር ሜዳሊያ ተሸላሚዎችን ደግሞ ሴሪሞኒ የምናከናውን ይሆናል። በክብር እንግዶቻችን አማካኝነት ሽልማት ይበረከትላቸዋል። ከዚሁም ጋር ተያይዞ ደግሞ የእውቅና ሰርተፍኬት የምንሰጠው አንድ ሰው ይኖራል። እሱንም አብረን የምናከናውን ይሆናል። ዝግጅቱ እንደተጠናቀቀ ወደ እናንተ ተመልሰን የምንመጣ ይሆናል። በያላችሁበት መልካም ቆይታ እንዲሆን እንመኛለን። ተወዳዳሪዎች የብስክሌት ሻምፒዮና እጩ ማን እንደሆነ ይረጋገጣል ማለት ነው። በሴቶች ብስክሌተኞቻችን ከ1 እስከ 3 ወጥተው ድላቸውን ያጣጣሙም አሉ። አሁን ደግሞ የወንዶች ብስክሌተኞቻችን ማን በድል ቆይታውን ያጠናቅቃል የሚለው ይጠበቃል። ካፍታ ቆይታዎች በኋላ ይህ ታላቅ ውድድር ፍጻሜውን ያገኛል። ሄሎ፣ አንድ ጊዜ አቁሞ መናገር። ሄሎ፣ እዚህ ጋር ማንም ሰው ከዚህ ጆርካ ከሚለው ወደዚህ ማለፍ አይችልም። ውድድሩ እስኪያልቅ እናከብራል። ይህ ውድድር ፍጻሜውን ለማሳመር ደግሞ በዛኛው አስፋልት በኩል ያላችሁ ወደዚህኛው ሽፍት በማድረግ በአንድነት የ2026 የካናዳ ሞኒቴሪያል ውድድር የሚከናወኑ ወይም ውድድር ተሳታፊዎች የሚለዩበት በወንድ ብስክሌተኞቻችን የመጨረሻ ምዕራፍ ላይ እንገኛለን። ክቡራትና ክቡራን አሁንን ይህንን የመጨረሻውን የደመቀ ፕሮግራም በልዩ ሁኔታ እንድናጠናቅቀው ለተወዳዳሪዎቹ ሞራል እየሰጣችሁ ከእኛ ጋር አብራችሁ እንድትሆኑ በአክብሮት እንጋብዛለን። ይህንን የውድድሩ መግቢያ ክፍት አድርጋችሁ ተወዳዳሪዎች ወደዚህ ሲመጡ ሞራል እየሰጣችሁ ቆይታ እንድታደርጉ ከእኛ ጋር እንጋብዛለን። በዚህኛው አስፋልትና ግራና ቀኝ ሆናችሁ የዛሬውን የመጨረሻውን በወንዶች ወደ ካናዳ ሞኒቴሪያል 2026 ለሚደረገው የዓለም የብስክሌት ሻምፒዮና ተሳታፊውን የምንለይበት ሰዓት ላይ ደርሰናል። የመጨረሻው ቦላታ ስለሆነ እባካችሁ አደጋ እንዳይፈጠር እባካችሁ ፖሊሶች፣ የመጨረሻው ቦላታ ስለሆነ እዚህ ጋር ያሉትን ጠቅላላ አስነሱልን። እዚህ ጋር ያሉትን ከካሜራማን በስተቀር አስነሱልን። ከካሜራው ጀርባ ሁኑልን እባካችሁ፣ ከካሜራ ጀርባ ሁኑልን። ከተፈቀደላቸው ውጪ ወደዚህ ወደ መወዳደሪያ ክልል ውስጥ መግባት ፍጹም የተከለከለ ነው። ምክንያቱም በፍጥነት ስለሚመጡ አደጋ ስለሚኖር እባካችሁ ራሳችሁን እየጠበቃችሁ ይህንን ውድድር በልዩ ኢትዮጵያዊ ጨዋነት እንድናጠናቀቀውና ለጸጥታ አካላት ትብብራችሁ እንድታሳዩአቸው በአክብሮት እንጠይቃለን።
እንተባበር በእናታችሁ አደጋ እንዳይፈጠር። ሰፍተው ነው የሚመጡት ወደዚህ። አሁን ሲመጡ እንደ ቅድሙ አይመጡ፣ ሰፍተው ነው የሚመጡትና እባካችሁ የመጨረሻው ፍጻሜ ምዕራፍ ላይ እንገኛለን። የነበሩ ዙሮችን ሁሉ እልህ አስጨራሽ በሆነ ውድድር ፉክክር አከናውነዋል። ከቦሌ መድኃኔዓለም አደባባይ ከዚህ ተነስተው እጅግ በጣም በሚገርም ሁኔታ በብሔራዊ ቤተ መንግስት ዙረው በርካታ ዙሮችን አጠናቋል። አሁን ደግሞ የመጨረሻው ፍጻሜ የሚደመደምበት ሰዓት ላይ ደርሰናል። አሁን ተፎካካሪዎች ወደ ስፍራው እየመጡ ስለሆነ ግራና ቀኝ ባካችሁ በልዩ ጥንቃቄ የሚባለውን ትዕዛዝ እየሰማችሁ ከኛ ጋር በልዩ ድምቀት ይህንን ፕሮግራም በአማረ ሁኔታ እንድናሳካ እንድታግዙን በአክብሮት እንጠይቃለን። የጸጥታ አካላቶችንም ተባበሯቸው። በሚሰጣቸው መመሪያ መሰረት እባካችሁ ከኛ ጋር ሆኑ። ዳሚያኖች ከመድረኩ ፊት ለፊት ያላችሁ የዚህ ፕሮግራም ታዳሚያኖች ወደዚህ ወደ መድረኩ አካባቢ ባለው ተቃራኒ አስፋልት ጋር እንድትመጡልን በአክብሮት እንጠይቃለን። ከመድረኩ ፊት ለፊት በዛኛው አስፋልት በኩል ያላችሁ ወደዚህኛው አስፋልት ሽፍት እንድታደርጉልን እንጠይቃለን። ከፍተኛ እልህና እልህ አስጨራሽ ፉክክር የሚያደርጉበት ሁለት ዙሮች ብቻ የቀሩት ውድድር ሰዓት ላይ እንገኛለን። ይህ ምዕራፍ በጣም የሚደንቅ ነው። ምክንያቱም ውጤቱን የሚወስነው በእነዚህ ዙሮች ውስጥ ነው። ማን በርትቶ ላብና ልቡን አገናኝቶ ለአሸናፊነት ድል ይገሰግስ ይሆን? ይህንን ታላቅ ውድድር የዓለም ሻምፒዮና የሚወዳደሩበትን ውሳኔውን የሚወስነው የካናዳዋን በር የሚከፍተው ትኬት የሚቆርጠው የመጨረሻዎቹ ሁለት ዙሮች ብቻ ይቀሩናል። ለተወዳዳሪዎች ሞራል እየሰጣችሁ ከኛ ጋር ቆይታ አድርጉ። የኢትዮጵያ ብስክሌት ፌዴሬሽን ከጆርካ ኢቨንት ጋር ሆኖ በጋራ አዘጋጅቶታል። መልካም የመዝናኛ ሰዓት ይሆንላችሁ። የሴት ብስክሌተኞች አሸናፊ ከ1 እስከ 3 ከወጡት ውስጥ ሁለተኛ የወጣችው እየሩ ሀብቱ ከቲም አማኒ። እዚህ ለኢንተርቪው ስለምትፈልጊ ብስክሌት ይዘሽ ወደ መድረኩ አካባቢ እንድትመጪ በአክብሮት እንጠይቃለን። እየሩ ሀብቱ ከቲም አማኒ ብስክሌትሽን ይዘሽ ለኢንተርቪው እዚህ መድረክ ላይ ስለምትፈልጊ እባክሽ በፍጥነት እንድትመጪልን እንጠይቃለን።
እጅግ በጣም የሚጠበቀው ፉክክር አሁንም ቀጥሏል። በሴቶች በወንዶች ብስክሌተኞቻችን ከፍተኛና አስጨራሽ ፉክክር እያደረጉ ነው የሚገኘው። ሞራል ያስፈልጋቸዋል። አሁንም በሴቶች ብስክሌተኞቻችን ወደ መዳረሻ ስፍራቸው እየገቡ ይገኛል። በሁለተኛ በሶስተኛ ደረጃ ባለፈው እንደዚህ ነበር ሲደውል ይሄ ቁም ነገር ምክያለ
ስለዚህ በኋላና ጭብጨባ እየሰጣችሁ ተወዳዳሪዎቻችንን እንድትተባበሩልን በድጋሚ መልእክታችንን እናስተላልፋለን። እንዲሁም ደግሞ የመጨረሻ ዙር መጨረሻ ላይ ስለሆነ ይህን አስፋልት ከተደራደሩ ከተፈቀደላቸው ሰዎች ወደ ውድድሩ መጨረሻ ቦታ ላይ